አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እናንተ ጋርስ እንዴት ነው? ይቅርታ እናንተ ጋር እንዴት ነው? ስራ አፍያ ሁሉ ኸይር? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እናንተ ጋርስ ሙቀት እንዴት ነው? ስራውስ እንዴት ይዟችኋል? ከሙቀቱ ጋር ብቻ በርቱ፣ ጠንክሩ፣ አላህ ያግዛችሁ። ጠንክሮ ሁላችንንም እንግዲህ መጠንከር አለብን። እንግዲህ አላህ ያሰብነውን አለምነውን አሳክቶልን ወደ ሀገራችን እስከምንገባ ድረስ ሙቀቱንም ብርዱንም ሁሉ ነገሩንም ስራውንም ቻሉት። ማይቻል የለም። ናፍቆቱንም ሁሉ ነገሩን ቻሉት እላችኋለሁ የኔ ውዶች። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ሲመጣ ናኦሚና ናሂና ሚሩ የሰርጋቸውን ፎቶ የተነሱ ነው። ጽናት ድራማ በጣም ደስ የሚል ድራማ ነው። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደረጋችሁ ከኔ ጋር አብራችሁ ቆዩ። እስካሁን ድረስ ከኔ ጋር ስላላችሁትም ከልብ አመሰግናለሁ። በያላችሁበት ያለ ራህመትና ይዝነክ እናንተ ጋር አይለይላችኋለሁ። እንግዲህ ሚሩና ናኦም እንግዲህ ለብዙ ጊዜ የሚፈልጉትና ምንድነው ሰርግ እናደርጋለን እያሉ እንግዲህ በጣም በጉጉት የጠበቁት ቀን እንግዲህ ደርሷል። ይሄንን ይመስላል። ነገር ግን የእውነቱም እንግዲህ እንድትሞሸሩ ያብቃችሁ ነው የምንለው እኛ ተመልካቾች ማለት ነውና ሀቂቀተን በጣም ደስ የሚል ድራማ ነው። ሌላው ደግሞ እነዚህ አራት ጥንዶች ናኦምና ሚሩ፣ ኪራና ጽናት በጣም የሚመቹ ናቸው። ሀቂቀተን እዛ ውስጥ በጣም የሚመቹ ልጆች አሉ። ግን ያው እነዚህ አንደኛዎች ናቸው። አላኩል ሀል ይሄንን ይመስላል ሰርጋቸው። ምንድነው ስክሪንሺት የፎቶ በጣም ደስ የሚል ነው። እስካሁን ድረስ እንጋባለን የተባሉ እንግዲህ ብዙ ቆይቶ ነበር። አሁን ደግሞ የተባለችው ቀን ደርሳ ከስንት ፈተናና በኋላ ለዚች ይሄ ቀን ደርሷል። የናኦም የቀድሞ ፍቅረኛዋ ወይም ደግሞ አሁን የልጁ እናት የሆነችዋ በጣም ለብዙ ሰዓት በጥብጣቸው ነበር። ግን ብዙም ነገሮች እንትን ብሎ ነበር። ቢሆንም ደግሞ ያው ፈተናውን ተቃቁሞ ለዚህ ቀን ደርሷል። ለዚች ቤሎና ሱፍ ለብሶ ፎቶ የሚነሱበት ቀን ደርሷል። በሚሩ ቅንነት እንግዲህ እንትና ማናት ሄሌኒ በጣም ትኩረት አድርጋ ነበር። ምክንያቱም እሷን አያገባትም፣ ቢያገባኝም እኔን ነው፣ ከዛ ልክ ደግሞ ልጃችን አብራን ሆነን እናሳድጋለን ብላ ብዙ ጥረት አድርጋ ነበር። ብዙ ነገሮች ማለት ነው። ግን በስተመጨረሻ ለፊትና ልጇ ታማ ምትገባበት አታ የምታሳክማት ብር አታ በጣም እንትን ብላ ብዙ ወደ ናኦም ጋር እንኳን ብትሄድ ራሱ ናኦም ሀይ የለኝም ብሎ ነው አሽቀንጥሮ የላካተ ነበረው። ማን ነው ቅዱስንም እንደዚህ እንትን ሲላት ስትለው ጊዜ ቅዱሱም እንደገና ደግሞ ራኬቡም በጣም አመናጭቆ ነው የላኳተ ነበረው። በስተመጨረሻ ግን ወደ ሚሩ ጋር ሂዳ ያለው ነገር ሁሉ ነገረቻ። ስትነግራት ያለ እንግዲህ ናኦም ደረሰ። ለተወሰነ ቀናቶች በሷ ምክንያት ያኔ በልጁ እናት ምክንያት ተዘጋግቶም ነበር። በስተመጨረሻ ሚሩ እንትን አደረገችላት፣ ያኔ ብር ሰጣቻት ማለት ነው። ብር በሰጣቻት አንጻር ወይ ልጅቷ የምትታከምበት ህፃኗ የምትታከምበት ብር ሰጣቻት። ብር ከሰጣቻት በኋላ ነው እንግዲህ ሄሌኒ መጀመሪያ ባለችበት በሚያስጠላ ስራ እንድትወጣ የፈለገችው። ከዛ በሚሩ ቅንነት ነው። ሀቂቀተን አንዳንዴ ቅን መሆን ለራስ ነው። ታውቃላችሁ፣ መጥፎ መንገድ ያሉትን ሰዎች፣ መጥፎ አመለካከት ያላቸውን ሰዎች መመለስ በእኛ ቅንነት በእኛ ደግነት መጥፎ ስራ የሚሰሩትና በመጥፎ መንገድ የሚሄዱትን ሰዎች ይመለሳሉ ማለት ነው። እና ቅንነት ለራስ ነው፣ ደግነት ለራስ ነው። ሚሩ እንግዲህ መጀመሪያ ያው ሚሩን በጣም አሰቃይታለች። በጣም ነው ያሰቃየቻት። መውለዳችም እንደገና ደግሞ የልብ ህመምተኛ ነሽ ያለቻት በጣም ከልክ በላይ አሰቃይታት ነበር። በስተመጨረሻ እንግዲህ ሚሩ ቆራጥ ሆና ተነስታ ከሷም ጋር መጋፈጥ በጀመረችበት ጊዜ ላይ ነው እንግዲህ
ህፃኗ ታማ የምታሳክምበት ገንዘብ ስታጣ ጊዜ ነው ወደ ምሩ ስትመጣ ምሩ የህፃን መታከሚያው ወይ ህፃኗ የምትታከምበቷ አንስታ ሰጣቻት። ከዛ በኋላ እንግዲህ ማናት ሄሌኒ መጀመሪያ ባለችበት ነገር እንትን ማድረግ የጀመረች ጥሩ መሆን የጀመረች ወይም ደግሞ አንዳንዴ በቅንነት የሚደረገው ነገር ያ ሰው መጥፎ መንገድ ያለ ሰው ይመለሳል ማለት ነው። ግን አንዱ ምናልባት እሱንም ከሲሩ ምናልባት የተበላሸ ካልሆነ በስተቀር እንደዛ ይሆናል። ከሲሩ የተበላሸ ከሆነ ግን ምንም ማድረግ አንችልም። የፈለጋችሁ ነገር ቢታደርጉ ራሱ ሊመለስ ፍቃደኛ አይሆኑም ማለት ነው። አላኩል ሀል እንደዛ ተመልሳለች። ቀና መንገድም አሲባ ነበር። ከዛ ልክ ደግሞ የናሁም ቤተሰብ ጋር ሂዳ እቃ ምንድነው ስራ ያገዘችም ነበር። ነገር ግን የምሩ ሰራተኛ ሀዊ በጣም ያሰቃየቻት ነው። ከልክ በላይ ያሰቃየቻት ነው ማለት ነው። ምክንያቱም አንቺ ያስመስልሽ ነው። አያችሁ መጀመሪያ አንድን ሰው እዚህ ጋር አንድ መልእክት አለኝ ማለት ነው። መጀመሪያ ጥሩ ልንሆን እንችላለን፣ መጥፎ ልንሆን እንችላለን፣ ጥሩ አመለካከት ላይኖረን ይችላል። ግን በስተመጨረሻ ደግሞ ምናልባት አንድ ቀን አላህ ሱብሃነሁ ወተዓላ የመለሰነ ቀን ብዙዎቻቸው አምኖ እንዲቀበሉ በጣም ይቸገራሉ ማለት ነው። አሁን የምሩ ሰራተኛ ማናት ሀዊ በዚህ ነገር ነው የሰየመቻት። ማንን እንተ ሄሌኒን ማለት ነው። እና የሰየመቻት በዚህ መንገድ ነው። ያ ማለት ምንድነው? የሰው ልጅ ማናችንም ቢሆን ሀቂቀትን ፍጹም አይደለንም። ሁላችንም አጥፊ ነን። ሁላችንም በመጥፎ መንገድ ልንኖር እንችላለን። በኋላ ላይ ነው አንዳንዶቻችን አላህ ሱብሃነሁ ወተዓላ ቀልቡ ሰጥቶን በስተ መጨረሻ ላይ ወይ መሀል ላይ ሆነን ልንመለስ እንችላለን። አንዳንዶቻችን ደግሞ የሰውን መልካምነትን አይተን ልንመለስ እንችላለን። አንዳንዶቻችን ደግሞ ጭራሽ ምንም ልንመለስ እንችላለን ማለት ነው። ታውቃላችሁ የሰው ልጅ ፍጹም አይደለም በቃ። እና ሀዊ የሰየመቻት በበፊቱ ክፋቷ ነው። እሷ ግን ክፋቱን ትታ እንግዲህ የልጇን አባት ልድር ሽር ጉድ ያለች ነው። በእርግጥ ሁሉም አላመነባት፣ ማንም አላመነባትም። የናሁም አባት ችግር ብትፈጥሪ ወዮልሽ ብሏታል። ያኔ የናሁም እናት ናት እንግዲህ እንትን እንድትላት ያኔ ከሷ ጋር ስራ እንድታገዛት እዚህ እንድትመጣ በሰርጉ እንድትሳተፍ ያደረገቻት የናሁም እናት ናት። እሷ ምንድነው መውለድ የልጇን ልጅ እንድታይ በጣም ፍላጎት አላት ማለት ነው። እና በስተመጨረሻ ያኔ አንዳንዴ እናቶች ሀቂቀተን ወላጆች ማለት ነው እና ወላጆች ልጆቻቸው መጀመሪያ ያሳለፉትን ህይወት ትቶ በኋላ ላይ ደግሞ የሚመጣውን ህይወት የተማሩበት አሁን እንግዲህ ሄሌኒ ያኔ አፍላ እድሜ ላይ ነው የነበሩት። በጉርምስና ጊዜ የማይጠፋ ነገር የለም፣ ማይበላሽ ነገር የለም። በስተመጨረሻ ላይ ደግሞ ወደ ራሳችሁ ትመለሳላችሁ። ከልጅነታችሁ ፍቅር ጋር ልትኖሩ ትችላላችሁ። በስተመጨረሻ ደግሞ ሌላ ሴትን ወይም ሌላ ወንድ እንድናፈቅር እንችላለን። በዛ ሰዓት ደግሞ ምክንያቱም በልጅነታችን አበላሽነውን ስራ እንትን ለመሆን ማለት ነው። እና የተበላሽ ነገር ሊኖር ይችላል። ልጅም ሊኖር ይችላል፣ ልጅም ላይኖር ይችላል። በስተመጨረሻ ግን ወላጆቻች ጋር የደረሰ ነገር ከሆነ ሀይ ከልጅህና ጋር መሆን አለብሽ፣ ሀይ ከልጅሽ አባት ጋር መሆን አለብሽ ነው። በቃ የነሱ ፍላጎት ይሄ ነው ሀቂቀተን ነው የምላችሁ። ነገር ግን እኛ ልባችን ትላንትና ያ በአፍላ እድሜ ላይ ስህተት ነው የሰራ ነው። ይሄ ነገር ስህተት ሆኖ ነው የቀረ ያለ። ያንን ስህተት ደግሞ አሁን በተስተካከልነበት ሰዓት፣ አሁን በተመለስነበት ሰዓት ደግሞ ያንን ስህተት ለንደግመውና አሁን ደህና ሆነን ለመኖር የምንፈልግበት ጊዜ ነው ያለ ነው ማለት ነው። እና ወላጆቻችን ይሄንን አያምኑም። እንግዲህ የናሁም እናት ይሄንን ነው ያደረገች ያለችው ማለት ነው። እና ምሩን ትቶ አሁን ናሁም ደግሞ ምሩን በጣም ይወዳታል። ምሩን ማግባት መፈልገው ነው ያለው። የናሁም እናት ደግሞ የልጁን እናት አግብቶ በልጁ እናት መኖር ይችላል ነው። ልጁን አብሮ ያሳደጉ ሌላም ደግሞ የወለዱ በሚለው ነው። ነገር ግን እሷ ምንድነው ልጅ ስለምትፈልግ ብቻ ነው እንግዲህ እንትን ያደረገች ያለችው። ነገር ግን ናሁም ያኔ በፍቅር ያለሚሩ መኖር እንደማይችል አባትዮም ደግሞ በዚህ አምኗል። ናሁምን የደገፈ ያለ ማለት ነው። በስተመጨረሻ እንግዲህ ከናቱም ከባሏም ከልጇም መኖር መውጣት የለብኝም በሚለው አለምዬም ዝም ብላ ነበር።
ዝም ብላለች ማለት ነውና ዝም ብላ እንግዲህ ሰርጓን ደገሰችን አለችው። መጀመሪያ እንደው አለምዬም ራሱ በጣም እንግዲህ ጽናት እነ ጽናት የተጋቡ ጊዜ በጣም ያስቸገረቻት የነበረ ሚሮን በአይንሽ አፈር ያደረገ ያለቻት የነበረው ጊዜ ነበር ማለት ነውና አሁን ግን ሄሌኔ ወደ ራሷ ተመልሳለች። እንግዲህ ባሏን ለመዳር ሽር ጉድ እያለች ነው። ሀዊ ግን ከስር ስር የሄደች ያሰቃየቻት ነው ያለችው። በሀዊም እንግዲህ አንድ ፋይል አግኝታባታለች። ነገር ግን ፋይል ብታገኝባትም ያኔ ይሄን ፋይል ደግሞ የናሁም አባት ያውቀዋል ማለት ነው። ስለሚያውቀው ያስፈራራቻት ነው። ብታስፈራራትም ደግሞ እሷ